ተመልከቱ አን ያኸል ሽታቢኑ በቀሻ ይሄንን ቤኒሮኒ የሚለውን ለይታችሁ እንድታውቁ እንፈልገው ሽሎይ ባልቤሎትሄም ቤኒሮኒ ከተባለ ከከተማው ከተማ ነው። አቫል ይሄንን አምጥቼ ተመልከቱ ቤን የሚለውን ባጠፋው ኢሮኒ ሊሆን ነው። ኢሮኒ ከሆነ ከተማ ውስጥ ነው በቶኻ ኢር ባዝ ይሄንን አምሽም አደርገዋለሁ። ገብታችኋል? ይሄ ኸምሽም ሆነ ኢሮኒ ከሆነ አኒኖሲያ በኢሮኒ ኸምሽም አባል በቤን ኢሮኒ አኒኖሲያ ሽሞኒም ገብታችኋል? ለምሳሌ ያህል እነዚህም በወስዳቸው እናንተ ሰድሩልኝ ብዬ ብላችሁ ለምሳሌ እመጣና ልንቀዳደም ነው አሁን ይሄን ሁለቶችን ነገር ባመጣቸው እንዲህ አድርጌ ይሄን በዚህ አድርጌ እስኪ ማን ለማን ይስማማል? ይሄኛው ቤኒሮኒ ነው ወይስ ኢሮኒ ነው? ይሄ ኢሮኒ እኔ ሳምቴዎቶ ለኢሮኒ ዘ ቤኒሮኒ በዘ ኢሮኒ ባቴል የሚለው ቃጽ የሚለው ቤኒሮኒ ነው። ኢሮኒ የሚለው ግና ሐምሽም ይሄ ነው። ግልጽ ሆነ እዚህ ላይ የፈ ሃይም ፖ ኢሮኒ ኦ ቤኒሮኒ ፖ ቤኒሮኒ יפה מאוד. יש לו שטח הפרדה? לא. יש לו. לא. בנוי. יש לו. בנוי. נו, שטח הפרדה בנוי? כן. יש. יש לו. ሁለት አይነት ሁኔታ እኮ ነው ያለ። አንዱኛው ባኑይ፣ አንዱኛው ሎ ባኑይ። בנוי. ይሄ ባኑይ ነው አይደለ? כן, כן, בנוי. אז 90 נושאים. תשעים. עכשיו בדיוק חשוב לי את הדבר הזה. עכשיו, እዚህ ጋር שימו לב, ንገሩኝ ኬን ጥያቄ እዚህ ጋር ማለት ነው አሁን ካሳየው በትሽ እንደምንሄድበት ያለው ማለት ነው ሀድስትሪ ነው አይደለ? לא, למה אחד סטרי? זה דו סטרי. በዚህ በግራም በቀኝም ከዚህ ወደዛ ይሄዳል አይደለም? ከዛ ደግሞ ወደዚህ ይመጣል እኮ እኔ እኮ በዚህኛው ስጥሪ ነው። እኮ በዚህኛው ወደ ግራ ያለው መሄጃ ነው በቀኝ ያለውም መሄጃ ነው እንጂ በዚህ በተከፈለው እንትን መምጫና መሄጃ ብሶትሪ አይደለም። አይቻልም። נכון ለምሳሌ ተመልከች እናቴ ይሄንን ታየዋለሽ አይደል? ይሄን ቀስት ማሳይሽን አሁን ይሄ መኪና ወደ ሃይፋ እየሄደ ነው። ኦኬ እንደገና ደግሞ ይሄም ወደ ሃይፋ ነው የሚሄዱ፣ ወደዛ አብረው ነው የሚሄዱ። ነገር ግን በዛኛው በኩል ስናይ ግና እንደዚህ ነው፣ ወደዚህ ነው የሚመጣ ወደ ተላቪቭ። አሁን እኔ አሁን ለሱ ወደ ተላቪቭ የሚሄድ ከሆነ ይሄንንም አመጣና ይሄም ወደ ተላቪቭ ነው የሚሄደው። ከመሃላቸው ግና ሸታ ካፍራዳ አለ ሁለቱን የሚከፍል። ለዚህ ዱስትሪ ብለን እንጠራዋለን። በጣም ጎተኛ ግልጽ ነው አሁን? ባሮ ለኩላም יפה. ואז אני ממשיך עכשיו ወደዚህ በሄድ አንዳንድ ነገሮች ማወቅ ያለብን መቼ ነው ይሄን ነገር ማስረዳችሁ። አሁን ሲሙለብ አሁን ያለውን ሁኔታ ዋናው ፈተና የሚመጣውን ተመልከቱ። አሁን እንደዚህ ያለ ነገር በምናይበት ጊዜ ተመልከቱ። እኔ በሐዋና את כל הקשקוש לא רוצה להתייחס לקחת את התמונה הזאת בנפרד. בסדר? ይሄኛው ለምሳሌ ነጭ ቀለም እልፍ ብሎ ተቀብቷል አልተቀባም? ተቀብቷል። ለዘ ኮርኢም ካብክታኢም ምን ተብሎ ይጠራል? ለዚህ ካብክታኢም ወይንም ደግሞ ካብናቲቭ እንደፈለጋችሁ ኦ ካብክታኢም ኦ ካብናቲቭ የፈለጋችሁን ስም መጥራት ትችላላችሁ። ካብናቲቭ እኔ יכול לכתוב להם ካብክታኢም למה זה קטעים? קטע נוע, נכון או לא? קו קטעים ነው። ይሄኛው የራሱ ተምሩር ነው። ከክብሹ ያለው በሙሉ ካብ ክታይም ብለን የምንጠራው። ሸላ ምንድን ነው የምንል? ተመልከቱ። በካብ ክታይም ከሌ ተመልከቱ። ክብሹን ከሁለት ከፍሎታል አልከፈለውም? ከፍሎታል። ዮፊ ይሄ ምን ተብሎ ይጠራል? በካብ ክታይም
ዱስትሪ ነው። ዱስትሪ ዱስትሪ ነው። ተመልከቱ ምን እንደማደርገው አሁን። በዚህ ካብ ክታይም ሲሙለብ ረኸብ አንድ መኪና በዚህ ይሄዳል נכון? እንደገና ደግሞ አንድ ረኸብ ደግሞ በዚህ ይመጣል ያላችሁ ትንሽ ደመቅ አድርገው ጋሽ ሮቤል። ረጋሽ እኔ እንትኑን አሁን ያመጣሁትን ኦኬ ረጋይ ጋር በቃ ደመቅ ላድርግላችሁ እዚህ ላይ ይታያችኋል። አሁን እዚህ ላይ አሁን ታያችሁ። ይሄ አሁን እሷ አሁን ይታያል። አሁን ይታያል። አንድ መኪና በዚህ ይመጣል። እንደገና ደግሞ በዚህ ደግሞ አንድ መኪና ይመጣል። ይሄ መኪናው ወደዚህ ነው የሚሄድ ታያለሽ። ይሄ ደግሞ ወደዚህ ነው የሚሄድ ናሆን። ስለዚህ ይሄንን መኪና እና ይሄን መኪና የሚያለያያቸው ይሄ ካብ ክታይም ነው አይደለ? עכשיו הוא ישאל אתכם שאלה כזו. אם הוא ישאל אתכם שאלה כזו, נניח למשל, יש לי פה אוטו, הנה, አንቺ ይሄ ነሽ፣ እኔ ከዚህ ነው ያለው። እንደገና ደግሞ በዚህ ደግሞ ሲሙለብ ሻብ ሲሙለብ እኔ በዚህ አለሁ። እንደገና ደግሞ እንደዚህ አለ። השאלה አንቺ የምትሄጂው አንተ የምትሄደው ከዚህ ላይ ጦረታ ነህ፣ ዝግ ብለህ ነው የምትሄድ። እኔ ግና ልጄን ጋር ላወጣ እፈልጋለሁ። ይሄ ሰውዬ ዝም ብሎ ቀስ እያለ እንዴት ላድርግ ነው እንግዲህ በእንደዚህ ያለ ካብክታይም ኢቱት አርጌ ይሄኛው ክቢሽ ባዶ ከሆነ ሙታርሊ እንዲህ አርጌ ላኮ ፎቶ አልፌ መኪና ወዲያውኑ ወደ ቀኝ መመለስ እችላለሁ። አለፍኩት አላለፍኩትም? አለፍኩት። ስለዚህ שואלים אתכם בקו קטעים מותר לעקוף? ይላችኋል። כן, מותר לעקוף. בקו קטעים, ተመልከቱ፣ በקו קטעים מותר לעקוף. ይሄ ዋናው ፈተና ነው። ሙታር ላኩፍ በካብ ክታይም ሙታር ላኩፍ። ይሄኛው ግልጽ መሆኑን አይቼ ማለፍ እችላለሁ ማለት ነው። በዚህ ግድም ያለው ክብሹ ክፍት መሆኑን አይቼ ሙታር ላኩፍ ዲማ ክብሽ ፓኑይ ኦኬ ፖ ሙታር ላኩፍ በካብ ክታይም አክሻፍ እንቀጥላለን። በካብ ክታይም ሙታር ላኩፍ אז הוא ישאל אותנו באיזה צד